አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ደስዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? ሰላም ናችሁ ወይ? እስኪ በመልካምነት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም ጀዛኩም አላሁ ኸይረን አላህ ያክብርልኝ ውዶችዬ። እና እንዴት ናችሁ? ሰላም ናችሁ? የስራ ጤንነት እንዴት ይዟችኋል? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። ውዶችዬ ዛሬ የምልላችሁ መሰላችሁ ግን እንዲያትቀየሙኝ ወንዶችም ሴቶችም ማለት ነው። እሱም ምንድነው አዲስ ለሚያገቡት እህቶቼ ማለት ነው። እኔ አጋጥሞኝ ሳይሆን በዙሪያ ያሉ ሰዎች ስላጋጠማቸው ስላየሁ ነው። እሱ ምን መሰላችሁ? ያው ዛሬ ዘበን ድሮ ቀረ። እናት አባት ተጠይቆ መጋባት ድሮ ቀርቷን። ዛሬ ዘበን እርስ በርስ ከጨረሱ በኋላ ነው እንደገና ጉዳዩ ወደ እናት አባት የሚተላለፈው ማለት ነው። እሱም ደግሞ ወንዱም ቢሆን ምን አይነት ሴት ናት፣ የዕለቱን ፍቅር አትይ፣ የፊቷን ገጽታ ውበት አትይ፣ ምን አይነት አህላቅ አላት፣ ምን አይነት ሴት ናት፣ ነገ ጧት የልጆች እናት ትሆነኛለህ ወይ ብለህ ነው ማግባት ያለብህ። ሴቲቱም እንደዛው ምን አይነት ወንድ ነው ነገ ጧት የልጆች አባት የሆነኛው ወይ ያሳድረኛው ወይ ምን አይነት ወንድ ነው ብለሽ ማሰብ አለብሽ ማለት ነው። ምክንያቱም ከፍቅር መሀል ጠብ አለ አይደል? እንደዛ ከተስማማችሁ በኋላ ብትጋቡ ደስ ይላል። እንደዛ ደግሞ ተስማምታችሁ እያለ የሰው ልጅ መቼም በስልክ ጠባውን አይተዋወቅም። በአንድ ላይ ተጋብቶ በአንድ ላይ ሲኖር ነው ጠባውን የሚተዋወቀውና ከተጋባችሁ በኋላ ደግሞ ቶሎ ብላችሁ ንብረት ለማደባለቅ አትቸኩሉ፣ ወንዱም ሆንክ ሴቲቱ ማለት ነው። ይህን ስል ደግሞ እንዲያትቀየሙ፣ እንዴት ባልና ሚስት ንብረት አላደባለቀ እንዲያትሉኝ። ምክንያቱም አረቦች አሁን ታውቃላችሁ ንብረታቸውን አያደባልቁም አይደል? የሰው ልጅ ጥሩ ፍቅር እንጂ ገንዘብ አይደለም የሚያስተዳድረው በነገራችን ላይ። እና ከተጋባችሁ በኋላ ልክ ለልክ ካተዋወቃችሁ ከተስማማችሁ በኋላ አዛ በኋላ ንብረታችሁን ብታደባልቁ ጥሩ ነው። ምክንያቱም ከፍቅር መሀል ጠብ አለ። እግርና እግር እንኳን ይጋጫን ይላል የሀገሬ ሰው አይደል? ስለዚህ በአሁኑ ሰዓት እንዲያውም የማይካድ ሀቅ ነው። በውጭ ሀገር ያለን ብዙ ትዳር የሚፈርሰው በንብረት ማደባለቅ ነው። የምር ይህ ምንም የማይካድ ሀቅ ነው። በፊት በቃ ወደድኩህ ብለው ይጋባሉ። ሀዛ ቶሎ ንብረት ያደባልቃሉ። በኋላ እንደገና ፍቅር ሲያልቅ ያው ያን ወይም ቤት ሰርቶ ይሆናል፣ ወይም ብር ባንክ ቤት ሊኖር ይችላል፣ ወይም ባዶ ቦታ ሊኖራቸው ይችላል። ካዛ ወይ አግባልኝ ወይ አግቢልኝ ይመጣል አይደል? እና ስለዚህ ቶሎ ብላችሁ ወደ ንብረት ማደባለቅ አትቸኩሉ። እርስ በርስ ከተስማማችሁ በኋላ ብታደባልቁ ደስ ይላል። እንደውም ባልና ሚስት አንቺ ትብሽ አንተ ትብስ ብሎ ሲኗኗር ነው ደስ የሚለው። ያ ገንዘብ ነገ ጧት ስትወልዱ ለልጆቻችሁ ነው። ብታደባልቁም ባታደባልቁም ከተስማማችሁ ነገ ጧት ከሀገር ስትገቡ ያ ገንዘብ ለልጆቻችሁ ነው። አንድ ሰው ሴቲቱም ሆነ የሚለፋው ለቤቷ ነው፣ ወንዱም የሚለፋው ለቤቱ ነው አይደል? ትዳሬ አንድ ሰው ሳይሆን ትዳሬ ጋር እስከሆነ ድረስ ማለት ነው። እና ቶሎ ብላችሁ እንትን አትበሉ ልላችሁ ፈልጌ ነው። በነገራችን ላይ የሰው ልጅ የሚያስተዳድረው ንጹህ ፍቅር እንጂ ገንዘብ አይደለም ነው እንጂ አሁን ብዙ ትዳር የሚበትነው ገንዘብ ማደባለቅ